ከ80 ዓመት በላይ ውስጥ ለውስጥ የሚንቀሳቀስ ብዙዎች የተሸወዱበት አንድ ሃይማኖት ኢትዮጵያ ውስጥ እንዳለ አዌርነስ ወይም ንቃት የሚፈጥር መረጃ አዘል ቪዲዮ አጋርቻችሁ ነበር። ሰርፕራይዚንግሊ ይሄ እምነት ክሪሽናም፣ ቡድሃም፣ ሙሴም፣ ኢየሱስም፣ መሐመድም በጨረሻ ላይም ደግሞ በሃውላም ከእግዚአብሔር ዘንድ የመጡ መልእክተኞች ናቸው። ስለዚህ በየዘመናቱ የመጡና አሁንም ያሉ ሃይማኖቶች ከአምላክ ዘንድ ለሰው ልጆች የተሰጡ ናቸው ብሎ ያስተምራል። የባሃይ እምነት ተከታይ ነኝ። ባሃይ የሆንኩት ከ15 ዓመት ጀምሮ ነው። አንድ አለቃዬ የሆነ ቦታ እየሰራው ባሃይ ነበር እና ልውሰድህ እያለ ይመክረኝ ነበር። ሌላው የባሃይ ሃይማኖት የሚያስተምረን የባሃይ እምነት ትምህርቶች መካከል አንዱ የባሃይ እምነት አንድ ትልቅ ነገር ያስተማረኝ ነገር የባሃይ ሃይማኖት ተከታይ ነኝ። እዚህ ቪዲዮ በእኔ እይታ በማር የተለወሱ እሾህ ናቸው ያልኳቸውን አንዳንድ አስተምህሮቻቸውን፣ ዶግማዎቻቸውን ወይም ዶክትሪኖቻቸውን አስቀምጥላቸዋለሁ። በነገራችን ላይ የሃይማኖት ነጻነትና እኩልነት በሀገራችን ላይ የተፈቀደ ነው። አንድ ሰው የፈለገውን እምነት ያዋጣኛል፣ ያስኬደኛል፣ ያዛልቀኛል የሚለው ማመን የራሱ መብት። ነገር ግን የዚህ ቪዲዮ ዓላማ የአንድን እምነት ተከታይ አታክ ለማድረግ ሳይሆን በእምነቱ ላይ ያለኝን የግሌን አስተያየት ሚዛናዊ በሆነ መልኩ ነው ሪፍሌክት የማድረግላችሁ። ፍርዱን ለእናንተ ተዋዋለሁ። ሀሳብና አስተያየቶቻችሁን ለመስጠት ቪዲዮውን እስከ መጨረሻው ብትከታተሉት የበለጠ ተመራጭ ይሆናል። በመግቢያ ላይ በማር የተለወሰ እሾህ ብያቸዋለሁ። በመጀመሪያ ማሩን ነው ማሳያችሁ። ሰዎችን ለመሳብ የሚጠቀሙበትኝና አሪፍ ነገር ነው ብለው የሚያስተዋውቋችሁ ነገር እነግራችኋለሁ። ከዛ በመቀጠል ወደ እሾህና አደገኛ ወዳልኩት ደግሞ ሀሳብ እንሄዳለን። በመጀመሪያው የማር ጠብታ ሰዎች ወደ ራሳቸው የሚሰቡበት ጣፋጭ ነገር ምንድነው? ፍትሃዊ ሀብት ክፍፍል የሚል ነው። አብዛኞቻችን እዚህ ምድር ላይ ያለን ሰዎች ወይ መካከለኛ ወይ ዝቅተኛ ገቢ ላይ ያለን ሰዎች ነን። የዚህ ምድር ሀብትና ብልጥግና በጥቂት ሰዎች ቁጥጥር ስር እንደሆነ ይታወቃል። በዚህም ምክንያት ፍትሃዊ ሀብት ክፍፍል ይደረግ፣ ሰዎችም ሀብትን ያገኙ የሚለው ሀሳብ አብዛኛውን ማህበረሰብ ወይም የሰው ልጆችን ክፍል ይመለከታል ማለት ነው። በዚህ ምክንያት እያንዳንዱ ሰው ውስጥ ጥያቄ አለ፣ የገንዘብ ጥያቄ፣ የሀብት ጥያቄ። ይሄ ምንም እንኳን ከዘላለም ህይወት ጋር የሚገናኝ ጉዳይ ባይሆንም አድሬስ ማድረግ የሚፈልጉት ፍትሃዊ ሀብት ክፍፍል በሚል ነው። ስለዚህ በዚህ ምክንያት የሰውን ጆሮ የሰውን አቴንሽን ለማግኘት ቀላል ይሆንላቸዋል ማለት ነው። በነገራችን ላይ የትኛውም ሃይማኖት ስለ ፍትህ መቆም እንዳለብን፣ ለድሃው መሟገትና መከራከር እንዳለብን በግልጽ ያስተምራል። ነገር ግን ፍትሃዊ ሀብት ክፍፍል በሚል በጣም በአማረና በተንቆለጳጰሰ ቃል ሰዎችን ኢሚዲየትሊ አትራክት ማድረግ ይችላሉ ማለት ነው። ሁለተኛው የማር ጠብታ ደግሞ የጾታ እኩልነት የሚል ነው። በዚህ ደግሞ በአብዛኛው ሴቶችን ወደ ራሳቸው አትራክት ለማድረግ የሚጠቀሙበት ሜተድ ነው። ሌላኛው ሰዎችን አትራክት ለማድረግ የሚጠቀሙት የማር ጠብታ ምንድነው? ሃይማኖቶች ሁሉ የተሰጡት ከአንድ አምላክ ወይም ከፈጣሪ ነው ብለው ያምናሉ። የዚህን አስተምሮ አደገኛነት ግን ዲቴይሉን እነግራችሁ። ለዛሬ ግን አዌርነስ መፍጠር የፈለኩት በአብዛኛው ሪቹዋላቸው ላይ ነው፣ ወይም ደግሞ የሚያደርጉት የሃይማኖታዊ ልምምዳቸው ላይ ነው። ለምሳሌ እንዴት እንደሚጸልዩ እንመለከታለን። የሚያከብሩትን የሃይማኖት በዓላት እንመለከታለን። ስለ ጋብቻ ያላቸውን አመለካከት እንመለከታለን። በስተመጨረሻም ሃይማኖቶች ሁሉ ከእግዚአብሔር ናቸው የሚሉበትኝና ሰዎችን የሚያጠምዱበትኝ ነገር ግን በትክክልም እነሱ እንደዛ ማያምኑ እንደሆኑ የሚያሳዩ አንዳንድ ምልክቶችና ፍንጮችን ወደ እናንተ አደርሳለሁ ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። ሐሳብና አስተያየታችሁን ደግሞ በኮሜንት መስጫ ሳጥን ላይ ማስቀመጥ ትችላላችሁ። ቤቱን ሰብስክራይብ ካላደረጋችሁ ቤቱን ሰብስክራይብ አድርጉና ወደ ቪዲዮ አልፋለሁ። የመጀመሪያው ያስገረመኝ ሪቹዋላቸው ምንድነው? ጸሎት የሚያደርጉበት መንገድ ነው። ያው የግዴታ ጸሎቶች አሉ። የተለያዩ በቀን ውስጥ የሚጸልዩ ጸሎቶች አሏቸው። እነዚህ ጸሎቶች የተጻፉ ጸሎቶች ናቸው። ጽሁፎቹ ደግሞ የነሱ ሐዋርያ ወይም የእምነታቸው መስራች ከሆነው ከባሃውላ ጽሁፎች የተወሰዱ ናቸው። ነገር ግን ጸሎቱን በሚያደርጉበት ሰዓት የጧት፣ የቀትር፣ የማታ ጸሎቶች ወዘተ እንደዚህ አይነት ጸሎቶች አሏቸው። ጸሎቱን በሚያደርጉበት ሰዓት ግን ፊታቸውን ወደ እስራኤል ወይ ባሃኡላህ የነሱ የሃይማኖት መሪ ወደ ተቀበረበት መቃብር እንዲያዞሩ ይገደዳሉ። ይህንን በማስረጃ ማሳያችሁ ጽሁፉን አነብላችኋለሁ። ይህ ጸሎት በየዕለቱ ከቀትር እስከ ፀሐይ መጥለቂያ ባለው ጊዜ ውስጥ አንድ የሚደረግ ነው። ይህን ጸሎት ለማድረግ የሚሻ ፊቱንና እጁን ይታጠብ። ከዛም ወደ ባሃኡላህ መካነ መቃብር በሃጂ እስራኤል ፊቱን ያዞር። ሌላ የሚገርመው ነገር ቢኖር ደግሞ ልክ እንደ አንድ ሀገር የዘመን መለወጫና የተለያዩ በዓላትን በካላንደር እንደሚያከብሩ ግልጽ ላደርግላችሁ ፈልጋለሁ። እነዚህ በዓሎች ምንድናቸው? መች ቀን ላይ ያርፋሉ? የናውሩዝ አዲስ ዓመት፣ የሪቫን የባሃኡላ ልደት፣ እንዲሁም ባብ መልእክቱን ያወጀበት የአብዱል ባሃ ልደት አመንት በዓላት፣ ባብ የተሰዋበት ባሃኡላና አብዱል ባሃ ከዚያ የተለዩበት ዕለታት በተገቢ ስብሰባዎች፣ ስነ ስርዓቶችና ጸሎቶች መልእክቶችን በማንበብ በጸጥታ ይከበራሉ። ስለዚህ እንደዚህ አይነት አመታዊ በዓሎች አሏቸው ማለት ነው። ሌላኛው ትንሽ ዘና ያደረገኝ የጋብቻ ስርዓታቸው ናቸው። የባሃይ እምነት ተከታዮች ከሆናችሁ የምታገቡትን ወይም የምታገቢውን ወንድ የምታገባት
ቀድመ መምረጥ ትችላለህ። ከመረጥክ በኋላ ግን ለቤተሰብ ታሳውቃለህ። ቤተሰቦች ካመኑበት ታገባለህ፣ ካላመኑበት ይቀራል ማለት ነው። በጣም የሚገርመው ደግሞ ከሁሉም ሃይማኖት የመጡ ሰዎች በአንድ ቤት ውስጥ ተሰብስበው እያንዳንዱ ሰው በራሱ እምነት እንዲጸልይ ከዛ የራሱን መጽሐፍት ጥቅሶች እንዲያሰላስልና በአንድ መንፈስ ጸሎት እናደርጋለን ብለው ያስተምራሉ። ይሄንንም በቴክስታቸው ላይ እንመለከተዋለን። ይሄ ፈጽሞ ሊሆን የማይችል ነው። ምክንያቱም ሃይማኖቶቹ እንዳለ ከአንድ መንፈስ አይደለም የተቀቡት። ስለዚህ በሚጸልዩበት ጊዜ ወደ አንድ መንፈስ ሊደርሱ በጭራሽ አይችሉም ማለት ነው። ሌላው በጣም ጥንቃቄ የሚፈልገው መጨረሻ ላይ ዲቴል እገባበታለሁ ያንኩትን ጉዳይ ኢንክሉሲቭ ለመሆን ሃይማኖቶችን ሁሉ የመቀበልና መልእክተኞቻቸውንም እንደ መልእክተኛ የመቀበል ዝንባሌ ያላቸው። ነገር ግን እያንዳንዱ ጽሑፋቸውን ስትመለከቱ አንድ አደገኛ ትምህርታቸውን ላሳያችሁ። ሙሴ የመጣው ለሙሽራው ለክርስቶስ ነው። ከዛ በኋላ ሙሴ ያበቃ። ከዛ ክርስቶስ የመጣው ደግሞ ለአበባው ነው፣ በሐውላ ነው። ከዛ ክርስቶስ ያበቃል። ከበሐውላ በኋላ የሚመጣ የሆነ ፍሬ አለ ነው። ይሄ ፍሬ ምንድነው ነው ጥያቄያችን። በመሰረቱ ትክክል ባይሆንም ከበሐውላ በኋላ ሊመጣ የተዘጋጀ የታሰበ ነገር ምንድነው ነው? ምን ይላሉ? ከአንድ በኋላ የመጣው ነቢይ ከሱ በፊት የቀደሙትን ነቢያት ሕጎችን የመሻር ብቃት አለው ወይም ደግሞ የመሻርና የመለወጥ ሙሉ ስልጣን አለው ብለው ይናገራሉ። በዚህ ምክንያት ከሁሉም መልእክተኞች በሐውላ ራሱን መጨረሻ እንደመጣ ያስቀምጥና የሌሎችን ሕግጋት እየሻረ የሚመቸውና ከራሱ ሐሳብ ጋር የሚሄደውን ደግሞ እየተቀበለ ለመሄድ አስቦ ያቀረበው ጽንሰ ሐሳብ ነው እንጂ በእርግጥም ሁሉም ሃይማኖቶች ከአንድ ፈጣሪ ናቸው የመጡት ወይም ደግሞ ወደ አንድ ፈጣሪ ይወስዳሉ የሚል ሐሳብና ኢንቴንሽን ኖሮት አይደለም። ይልቁንም በተለያዩ እምነት ውስጥ ያሉ ሰዎችን ወደ ራሱ ለማምጣትና አንድ ዓለም አቀፍ ስርዓትን ለመመስረት ከማሰብ የተነሳ እንደሆነ ግልጽ ላደርግላችሁ። በመጨረሻም እዚህም ቤተ እምነት ዶግማና ቀኖና ወይም ደግሞ አስተምህሮቻቸውና ልምምዳቸውን የሚያደርጉትን ፕራክቲሶች ስመለከት በእኔ ፐርስፔክቲቭ በጣም ከእውነት የራቀና ኢንክሉሲቭ ለመሆን የሚጥር በማር የተለወሰ ሾው እንደሆነ አግኝቼበታለሁ። ይሄ የግል ምልከቴ ነው። እናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ባባይ ቻው።